ሄርሜላ ንግስት የሚዲያው መሪ ከወንድሟ ሚኪ ጋር የማትበገሬዋ ቲክታክ ላይ ፖስት ያደረገችው ፎቶ ብዙዎቹ ያነጋገረ አስደንጋጭ። አብርሃም ደግሞ ከሆነች ልጅ ጋር መኪና ውስጥ ሆነ ወደየት እየሄዱ እንዳለ አይታወቅም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ዛሬም በአዲስ ቪዲዮ ብቅ ብያለሁኝ። እናንተ ጋር የማታሳፍሩኝ ውድ እህቶቼ ከኔ ጋር ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ስለምሰጡኝ በጣም ነው የማመሰግነው። አንድ እህታችን ላስተዋውቃችሁ። ቦርጭ መቀነስ ለምትፈልጉ፣ የጎን ቦርጭ መቀነስ ለምትፈልጉ፣ ፀጉራችሁ ማስረዘም ለምትፈልጉ፣ ኪሎአችሁ ውፍረታችሁ መቀነስ ለምትፈልጉ እሞ አይመንጋ ሁሉም ነገር መፍትሄ አለኝ እያለች እናንተን በትህትና ትጠራቸዋለች። እታች ኮሜንት ስር ሊንኳን አስቀምጥላቸዋለሁ። እየገባችሁ የውፍረት አቀናነስ፣ የጡት አቀናነስ፣ የጡት ትልቅ መሆን ብዙ ነገር ትሰላለች በተፈጥሯዊ መንገድ። ስለዛ እየገባችሁ ጎብያት፣ እየፈለጋችሁ ነገር ጠይቋት፣ ትመልስላቸዋለች። ወደ ጉዳይ ሄርሜላ ከረሜላ የሚዲያው ንጉስ፣ የሚዲያው መሪ፣ እጅግ በጣም የምንወዳት የምናከብራት የኢትዮብ ንግስት የተባለችዋ ከወንድሟ ሚኪ ጋር አብረው መጥተዋል። የወንድም መከታ የእህት መከታ ተባብለው እንዴት ደስ እንደሚሉ እንዴት ሰውን እንዴት በቃ ምን ልበላችሁ ቃላት የለኝም። ስለዛ ወንድሟ ሚኪና ሄርሜላ በአዲስ ነገር መተዋል እላቸዋለሁ። የት ነው የመጡት? የት ነው የለቀቁት ብላችሁ ከጠየቃችሁ ሄርሜላ ከረሜላ የሚዲያው ንግስት የተባለችዋ ቲክታክ ላይ ለቀዋለች ማለት ነው። በነገራችን ላይ ወንድም ታናሽ ታላቅ ይኑራችሁ መከታ ይሆናችኋል። ስትሰደቢ ስትረገጥ ከጎንሽ ነኝ የሚል የሚያበረታታ ሚኪ የመሰለ ወንድም አላት ሄርሜላ ማለት ነው። በአዲስ ነገር ብቅ ብለዋል። ወደ ሌላኛው ጉዳይ ሲቀጥልላችሁ አብርሃም የሴቶቹ ማንጋጋ ከሆነች ልጅ ጋራ ወይም ደግሞ ከሆነች ሴት ጋራ በቲክታክ አብረው በመኪና ውስጥ ገብተው ወዴት እንደሄዱ አይታወቅም። አብረው መኪና ውስጥ ነበሩ ማለት ነው። ከፈለጋችሁ ፎቶውን አስገባላችኋለሁ በመግቢያዬ ላይ። እጅግ በጣም የሚያሳፍርና እጅግ በጣም የሚያስጠላ የሴቶች መንጋጋ፣ የሴቶች መቀየራ፣ የሴቶች መጫወቻ ሆኖ ቀርተዋል አብርሃም ማለት ነው። ፍቅር ለጊዜው ደስታ ልትሆን እኔ ከዚህ በፊት ተናግሬያለሁ። ሄርሜላ ለጊዜው ደስታን ብታገኝ፣ ፍቅርን ብታገኝ፣ እንክብካቤን ብታገኝ መጨረሻሽ ወደ ቁልቁለት ነው፣ ወደ መሬት ነው፣ ታለቅሻለሽ ብያት ነበረ ከዚህ በፊት ከሩታ ጎን አውጥታ አብርሃም ለራሷ ስታረግ ማለት ነው። አሁንም ደግሜ ያ የሄርሜላ ያልኩት ነገር እኔ ልድገምላቸው እዚህ ጋር። ፍቅር ለጊዜው ደስተኛ ልትሆኚ፣ ለጊዜው ልትደሰቺ፣ ለጊዜው ልትስቂ፣ ለጊዜው ፍሪ ልትሆኚ፣ ልታፈቅሪ፣ ልትፈቀሪ ትችያለሽ። ነገ ግን በእርግጠኝነት አራተኛ ሴት እንደሚያመጣ 100% እርግጠኛ ሆኜ የምነግርሽ ነገር በተራሽ ታለቅሻለሽ እልሻለሁ። ከዚህ በፊት ሩታን አስለቅሰዋል፣ ሄርሜላን አስለቅሰዋል፣ አንቺን ያስለቅሳል። ወደ አራተኛ ሴት እንደማይሄድ 100% እርግጠኛ ሆነሽ ከሆነ እኔ አስይዛለሁ። አይሆንም መቼም አብርሃም ባንቺ አረክቶ ባንቺ ቁጭ አይልም። በእርግጠኝነት የሆነ ነገር ይፈጠራል። አብርሽ ከሌላ ሴት ጋር እንደሚመጣ ማለት ነው። ውዶችዬ እናንተስ ምን ትላላችሁ? ኮሜንት ስር ሀሳብ አስተያየታችሁ አቅርቡልኝ። ሀሳብ አስተያየታችሁ ንገሩኝ። ምክንያቱም አንድ ሴት የማይጠግብ ወንድ መቼም ቢሆን በፍቅር እንትን ብሎ በፍቅር ተማርኮ ወይም ደግሞ ፍቅር ወዷት ከእሷ ጋር ይኖራል አይደለም። በእርግጠኝነት 100% ሆኜ የምነግራችሁ ነገር ዛሬ ፍቅር ደስተኛ ልትሆን፣ ዛሬ ፍቅር ልትደሰት፣ ልትፈቀር፣ ልትወደድ፣ ልትከበር ትችላለች። ነገ በእርግጠኝነት 100% ሆኜ የምነግራችሁ ነገር አብርሃም ፍቅርን ትቶ
ከሌላ ሴት ጋር እንደሚመጣ ማለት ነው። ውዶች የዛሬ ቪዲዮ ይህንን ይመስላል። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። እሙ አይመን ጋር ደግሞ የተለያየ የውፍረት መቀነሻ፣ ፀጉር ማስረዘማ፣ የፎሮፎር ካለባችሁ እግራችሁ ስንጥቅ እያለ ካለባችሁ እሷ ጋር ሄዳችሁ የፈለጋችሁ ነገር ጠይቋት። እጅግ በጣም መፍትሄ ያላት ብዙ ነገር የምትሰራ እህታችን ናት። ከታች ሊንኩ አስቀምጥላችኋለሁ። ሊንኩን ተጭናችሁ እሷ ጋር ገብታችሁ ማየት መመልከት ትችላላችሁ። አወዳችኋለሁኝ። መልካም ቆይታ